ስማ እንዲህ እንዳሁኑ የአውሮፕላን አደጋው ደርሶ ጫካ ውስጥ ብቻዬን ከእንዳንተ አይነቱ ጉዝ ነገር ጋር ከመፋጣጤ በፊት ልዕልት የሆነችዋ ሚስቴ ጋር ነበር ጊዜን የማሳልፈው። ኦ ለካ ሚስቴ ጋር እንዴት እንደተዋወቅን አልነገርኩም። በጣም ቆንጆና ሲበዛ ጨዋ ታዋቂ ነች። ለማንም ወንድ ግን ፊት ሰጥታ ስለማታውቅ ደፍሮ የሚያናገራት አልተገኘም ነበር። አንድ ቀን ጓደኞች ጋር ስልኳን እቀበላለሁ ብዬ ተወራረድኩ። ከዛ ራሴን ቀይሬ አይነ ስውር በመምሰል ቤቷ ድረስ ሄድኩ። አቤት! ወይኔ ውበት! የእነ ኤርሚ ቤት ነው? የእነሱ ፊት ለፊት ነው። ቤት ግን ያለ አይመስለኝም። ይሄኔዋ አውቃለሁ፣ እባክሽ ጓደኛዬ ነው። በቃ እስኪመጣ ደረጃው ላይ አረፍ ብዬ ጠብቀዋለሁ። ባርኮት ቤት ገብተህ መጠበቅ ትችላለህ። አመሰግናለሁ። በጣም አዛኝ ሴት እንደሆነች ጓደኞቿ ሲያወሩ ስለሰማሁ ነበር አይነ ስውር መስዬ የሄድኩት። ይሄ አንቺ ቤት ነው? የእኔ ቤቴ በሰማይ ነው። ያንተ በምድር ነው? አዎ በምድር ነው። ቡልጋሪያ ቆንጆ ቤት አለኝ። ኦ ጎረቤት ነና። እኔም እዛው ጥሩ ቤት ገዝቻለሁ። አሁን ቤቴ በሰማይ ነው ስትይ አልነበር እንዴ? የአንዳንድ ድርጅት አሰራር እኮ በምድርም ቤት እንዲኖር ያስገድዳል። ምን ቢያደርግ ነው ባክሽ ይሄን ያህል ያስገደደሽ? የሊዝ ክፍያውን ራሱ ጨርሶ በየዓመቱ የሚከፈል የሊዝ ክፍያ የሌለበትን ቤት ሲያቀርብልህ ከመግዛት ውጭ አማራጭ አለ? ኧረ ውበት ስለ ላዛኛ እንጂ ስለ ሊዝ ሲያወራ አያምርበትም። ለምን ወጣ ብለን ላዛኛ አልጋብዝሽ? ባይሆን እዳዬ ይኖርብሻል። ደስ ይለኝ ነበር።